አዎ እንግዲህ እንዳልኩ የሆርሞን ከመዛባት የተነሳ እንግዲህ በጣም ብዙ አይነት በሽታዎች ይመጣሉ። እንግዲህ ሃይላይትሊ ለእናንተ እንዲገባችሁ በቀላሉ ሊገባችሁ በሚችል መንገድ እየገለጽኩላችሁ ነው። ስለ እያንዳንዱ ነገር ብትጠይቁኝ በጣም ጥሩ ነው። በውስጥ መስመር ጥያቄ ብታቀርቡልኝ እያንዳንዱን ነገር አቀርብላችኋለሁ። እንግዲህ ሰውነታችን ባላንስ ባላንስ ብዬ የምላችሁ ነገር እንግዲህ ከሰውነታችን ላይ በሚያንስበት ሰዓት ላይ የሚያንስ ከሆነ ወይም በቀላሉ የሚያንስ ከሆነ የሚያንስ ብዬላችሁ የምፈልገው እንግዲህ ከሰውነታችን ላይ የሆነ ንጥረ ነገር የሚያንስ ከሆነ በቀላሉ ከዚህ ከትልቁ ውሃ ላይ አለ። አሁን እዚህ ከሆርሞን አለ ይሄኛው ላይ ያንሳል። ይሄ በሚያንስበት ሰዓት አሁን እዚህ ጋር በምታዩበት ሰዓት ላይ ያንሳል። ይሄ ኖርማል ነው ብለን እንሰብና ይሄኛው ደግሞ ከመጠን በላይ የመነጨው ነው ብለን እንሰብ። ይሄ ደግሞ ያንሳል። ስለዚህ ይሄ በሚያንስበት ሰዓት ላይ ደግሞ አንደኛው ነገር ከበሽንት መውጣት ያለባቸው ነገሮች እንዳይወጡ በሽንት አማካኝነት መውጣት እያለባቸው እንዳይወጡ ይከለክላቸዋል። ለምን? ባላንስ ለማድረግ ሲል በሽንት መውጣት የሚፈለጉ ነገሮች እና አሁን እነ ፖታሽየም እነ ካልሲየም ወይም የዴድ ሴል የሞቱ ሴል ይቻላሉ። በሰውነታችን መወገድ ቶክሲክ ነገሮች ሊኖሩ ይችላሉ። አልኮል የጠጣነው ነገር ሊሆን ይችላል። ሲጋራ የሳብነው ነገር ሊሆን ይችላል። ከምግብ አንጻር ከተለያዩ ነገሮች ከሰውነታችን ላይ ቶክሲክ የምንላቸው ሰውነታችን ሴላችን ሊጎዱ የሚችሉ ነገሮች በሽንት አማካኝነት መወገድ አለባቸው። በሽንት አማካኝነት መወገድ እያለባቸው ግን ከሰውነታችን ላይ እንግዲህ ከሆርሞን ውጪ ነው እንዳወራላችሁ የፈለኩት። ከሰውነታችን ላይ ውሃ በብዛት የማንጠጣና ከውጭ ወደ ሰውነታችን የሚያስፈልገውን ነገር የማናገኝ አይነት ከሆነ አሁንም የሆርሞን ችግር ይዞ ይመጣል። ሁለተኛ የሆርሞን መብዛት ያመጣል። የሆርሞን በብዛት መመንጨትን ያመጣል። የሆርሞን በአነስተኛ እንዲመነጭ የሚያደርግ ችግር ይዞ ይመጣል። ከውጭ አሁን በውሃ መልክ በደንብ ማንጠጣ ከሆነ በሽንታችን ላይ መውጣት ያለባቸውን ነገሮች መውጣት እያለባቸው ግን ሰውነታችን ባላንስ ለማድረግ ስለሚፈልግ በዚህ ልክ ባላንስ ለማድረግ ስለሚፈልግ ይሄኛው ላይ አንሰዋልና ልክ በዚህ መልክ እስከሚመጡ ድረስ በሽንት የሚወጡ ነገሮችን በሙሉ ይቆጥባቸዋል። ወደኋላ ሲቆጥባቸው እነዛ በሰውነታችን ላይ እንግዲህ ከሆርሞን ውጪ ነው ያወራኋቸው ያሉት ከፖታሽየም ካልሲየም እነዚህ ቶክሲክ ነገሮች መውጣት ያለባቸው ነገሮች እንግዲህ ይሄኛውን ባላንስ ለማድረግ ፈልጎ ሽንትን ወደኋላ ከሽንት ወደ ውጭ መውጣት ያለባቸው ነገር ወደኋላ ባላንስ ሆኖ እንዲቆዩ ስለሚፈለግ ያንን በሚያደርግበት ሰዓት ላይ ይሄንን ከሆርሞን እይታ ውጪ አድርጉልኝና ቶክሲክ ነገር በሰውነታችን ላይ ቶክሲክ ነገር ሰውነታችን ሊጎዱ የሚችሉ ነገሮች ናቸው ብላችሁ በምግብ ሊሆን ይችላል፣ በመጠጥም ሊሆን ይችላል፣ በስራ እንቅስቃሴ ስራ ሰርተን መውጣት የተቃጠለ ሴል ሊሆን ይችላል። ያ መውጣት አለበት። ያ መውጣት እያለበት ግን አነስተኛ ነገር ስላለ ሰውነታችን ላይ ሄሞ ባላንስ ማስተካከል ስላለበት እንዳይወጣ ይከለክላል። እንዳይወጣ በሚከለክልበት ሰዓት ከሰውነታችን ላይ መውጣት ያለባቸው ንጥረ ነገሮች ሳይወጡ ቀሩ ብለን እንሰብ። ሳይወጡ ቀሩ ብለን እንሰብ ወደኋላ። ስለዚህ ከመጠን በላይ ከሰውነታችን ላይ መውጣት ያለባቸው ነገሮች ሳይወጡ በብዛት ውሃ ስለማንጠጣ ውሃ በብዛት ስላልጠጣንለት ወይም ንጥረ ነገሮችን ፖታሽየም እና ካልሲየም እንዲገቡልን ስላላደረግንለት በሽንት እንዳይወጡ ሲያግዳቸው እነሱን ለማገድ ሲል ከሰውነታችን ውስጥ ያለው ቶክሲክ ነገር አብሮ እንዳይወጣ ይከለክለዋል። ያ ቶክሲክ ነገር በሰውነታችን ላይ በብዛት ሲገኝ በደማችን ሲዘዋወር ሴላችን ይገለዋል። ሴል ገደለ ማለት የልብ ሴል ይገላል፣ የኩላሊት ሴል ይገላል፣ ቶታል የሰውነታችን የጉበት ሴል ይገላል፣ የብሬን ሴል ይገላል፣ የአይን ሴል ይገላል፣ የጆሮ ሴሎችን ይገላል። ቶታሊ ሴሎች መውጣት ያለበት ቶክሲክ ነገር ይገላል፣ ሴሎቻችን ይገላል። ይሄ በሂደት እየተደጋገመ ሲመጣ አሁንም ለልብ ችግር፣ ለኩላሊት ችግር ይዳረገናል፣ ለቆዳ ችግር ይዳረገናል። ፀጉራችን የመነቃቀል ነገር ፀጉር የመነቀል ሰውነታችን ላይ ደግሞ ከመጠን በላይ ፀጉር ሊበቅል ይችላል። ፀጉር መነቃቀል ብቻ አይደለም፣ ከመጠን በላይ ፀጉርም ሊበቅል ይችላል። ከዛም ባለፈ እንግዲህ የድካም ስሜት እንዲሰማን ያደርጋል። የኩላሊት ችግር እንዲመጣብን ያደርጋል። ሽባም ሊያደርግ ይችላል። ይሄ እንግዲህ ከዚህ በመጠን በላይ እዚህ ጋር በሚገኘት ነርቭ ሴልም ራሱ ሂደቱ ይቀንሳል፣ ሆርሞን ማመንጨቱ ይቀንሳል ወይም ይጨምራል። ስለዚህ ውህደቱ በጣም ተዛባ ማለት ነው። ለዛሬ እዚህ ላይ ያበቃለሁ። አመሰግናለሁ።